በዲሲ ሜሪላንድ እና ቨርጂኒያ ቤታችሁን ገበያ ላይ ከማቅረባችሁ በፊት ማድረግ ያለባችሁን ክሪቲካሊ ኢምፖርታንት ነገሮች አብረን እንጫወት። ሰላም፣ ስሜ ብሩክ ይባላል። ከብሩክ ፕሮፐርቲስ ነኝ። በዲሲ ሜሪላንድ እና ቨርጂኒያ ሪልተር እና ሪል ስቴት ኤጀንት ነኝ። መጀመሪያ ቤታችሁን ገበያ ከማቅረባችሁ በፊት ማድረግ ያለባችሁ የቤታችሁን ዋጋ ተመን ማወቅ ነው። ብዙ ጊዜ ሰዎች ዋጋውን ዚሎ ላይ ያዩና ይሄ ቤት የኔ ቤት በዚህ ግምት ነው የሚሸጠው ይላሉ። ይሄ ሁል ጊዜ ትክክለኛ ያልሆነ ኢንፎርሜሽን ነው። ለምን? ዚሎ ላይ አቨሬጅ ኮምፓራብል ቤቶች ነው ከቤታችሁ ጋር እያስተያየ የቤታችሁ ዋጋ ይሄን ያህል ተመን ሊኖረው ይችላል የሚላችሁ። ሁለተኛ ነገር ከፕሮፌሽናል ሪል ስቴት ኤጀንት ጋር አብራችሁ መስራት አለባችሁ። በዚህ ጊዜ እኔ ጋር እንድትደውሉ ኢንካሬጅ አደርጋችኋለሁ። ይሄ የሚጠቅማችሁ ቤታችሁን ካደሳችሁ፣ አፕግሬድስ ካላችሁ፣ ወዘር ዊንዶውስ ይሁን ፍሎሪንግ፣ ኪችናችሁን አፕግሬድ አድርጋችሁ ይሁን ወይም ማይነር አፕግሬዶች ለምሳሌ ቤታችሁን ቀለም መቀባት ሬኮሜንድ እንዲያደርግላችሁ አት ዘ ሃይስት ፖሲብል ዋጋ ቤታችሁ እንዲሸጥ ማለት ነው። ሶስተኛ ደግሞ ገበያ ላይ የምታቀርቡበት የቤታችሁ ዋጋ ትክክለኛው መሆኑን ማረጋገጥና ገበያ ላይ ማቅረብ አለባችሁ። ለምን? ቤቱ በጣም ውድ ከሆነና ገበያ ላይ ከ30-40 ቀን በላይ ካለፈው ብዙ ገዢዎች ቤቱ ሜቢ ችግር አለበት ብለው ሊያስቡ ይችላሉ። ይህንን ሚስቴኮች አቮይድ አድርጋችሁ በትክክለኛ መንገድ ቤታችሁን መሸጥ የምትፈልጉ ከሆነ በዲሲ ሜሪላንድ እና ቨርጂኒያ ኮንታክት አድርጉኝ።